ያው ተቀል ፕሮጀክት ያው ሁሉንም አይነት የማህበረሰብ ክፍል ተቀብሎ ማስተናገድ የሚችል ፕሮጀክት ነው። የልጆች መጫወቻ ቦታዎች ያሉበት፣ ያዋቂም መጫወቻ ያለበት፣ እንዲሁም ደግሞ ትላልቅ ኩነቶችም ማስተናገድ የሚቻልበት፣ እንዲሁም ደግሞ ባህላችንን የሚገልጹ ቦታ ያዘጋጀንበት ቤት ገንብተን እንዲሁም ደግሞ ትላልቅ ስብሰባዎችንም እስከ 300 ሰው ሊይዝ የሚችል አዳራሽ ጨርሰን ሰርተናል። እንዲሁም ደግሞ እዚህ ጋር ልጆች ሲጫወቱ ደግሞ ካፌ መጠቀም የሚፈልግ ሰው እዚህ ጋር የካፌ ያዘጋጀንበት ሂደት ነው ያለው። በተጨማሪም ደግሞ ፓርኪንግ ከላይም አለ። እዚህም ለሚጠቀመው ሰው ደግሞ ከጀርባው ፓርኪንግ ያዘጋጀንበት ነው። እንዲሁም ደግሞ ከብዙ ወደ 7 የሚሆኑ ፋውንቴኖችን ያዘጋጀንበት ነው። በተጨማሪ ደግሞ አርቲፊሻል ወንዝ መጀመሪያ በትንሹ ጀምረው ነበር። አሁን ደግሞ በትልቁ አስፍተን አሁን እናየዋለን። በትልቁ እየፈሰሰ ያለ ወንዝ ሰርተናል። እንዲሁም ደግሞ አርቲፊሻል ሀይቅ የሰራንበት ሂደት ነው ያለው። እንዲሁም ደግሞ በዲም ላይቶች ሙሉ ግቢውን ያሸበረቅንበትና ማታ ማታ የፈለጉትን አይነት ፕሮግራም ማስኬድ የሚቻልበት ሂደት የሚፈጥር ነው። እንግዲህ እዚህ ጋር ሁሉም ሰው የፈለገውን ፕሮግራም ይዞ ማስተናገድ የሚቻልበት ሁኔታ ፈጥረናል ማለት ነው። Abu ado washo wajo ya fratujo banyejo washtumate afribelu ayote yatmobelu mare matata takibelu ያው ይሄኛው ወደ 300 ሜትር ከፍላል። ከዚህ ወጥቶ ከ3 ሜትር ወጥቶ በግራቪቲ ይመጣል። ይሄኛው በፓምፕ ይወጣል። አሁን የሚፈሰው በግራቪቲ ተመልሶ የሚመጣው ነው። እንግዲህ ይሄኛው ወደ 1600 ካሬ ሚዝ ነው አጠቃላይ የሀይቁ ማለት ነው። ይሄንን አሁን ስንጨርሰው አሁን ውሃው ሲጠራ በከፍተኛ ሁኔታ ላይትም እንሰጠዋለን። በከፍተኛ ሁኔታ ውበት የሚሰጠው ይሆናል። ያው ይሄኛው ድንጋይ ከመጀመሪያ እስከ መጨረሻ በዚህ መልኩ መሃል ላይ ፏፏቴዎች እንዲኖሩ አድርገን ምንጮችም እንዲኖሩ አድርገን ነው የሰራን። በድንጋይ ስር የሚወጣ ምንጭ ነው የሚመስለው። ላይቭ እናያለን ላይ ማለት ዋና ይሄ የካባ ቦታ የነበረው የድንጋይ ቦታ ተስተካክሎ ተፈጥሮን ጠብቆ በዚህ መልኩ ሆኗል። ይሄን ጥረት ያደረገች ምድር ነው፣ የድባን ምድር ነው። አቆር ለመጣሽኮ አፍራን ፈየኛን አቆር ለመጣሽኮ አፍራን ፈየኛን አበይ መጣሽ መሬ የጠረ ወሬ አቦ አቶ ዋሽቶ ያፍራን እጆ በኘጊጆ ዋሽትማቴ አፍሬ በሉ ያዮቼ የጭሙ በሉ መሬ መጣታት ተቂ በሉ አፍሬ ባሁ አፍራንቼ ነቀኛን እጂ ተተቀኛን አፍሬ ባሁ አፍራንቼ ነቀኛን እጂ ተተቀኛን አፍሬ ባሁ ያረፈሮ ተቆ የፍቼ ይፈጅረቆ አፍራንቼ ነቀኛን መሬት ለመጣ አሁን የፈረስ ቤት አለ። አንዳንድ ሚዜ ሊጠፋ ይችላል። የኛ ባህል ቡድኑ እንትን ብሏቸው ሞሽሯቸው እዚህ ፕሮግራም አድርገው መሄድ ይችላሉ። 2 ፈረሶች ከኋላ ይገባሉ። ቦታውን እናየዋለን። እዚህ ባወር ካልቸሩን ሁሉ በጠበቀ መልኩ ቤታ ተሰርታለች ማለት ነው። ሰኝም ለከሽው ግን አለኝ በካፌያ ጉንድለም በከሽው አለኝ በጋድርያ ዮሸይበም በከሽው አለኝ በጎሌያ እንግዲህ ዛሬ ያው የብልጽግና ትሩፋት የሆኑ
ቃልን በተግባር በርካታ ስልጣን የሚያረጋግጡ ፕሮጀክቶች ፕሮግራሞች እየተመረቁ ነው ያሉት። ጎን ለጎን ግን ያው ብልጽግና ሁሌም ለአሁኑም ለወደፊቱ ትውልድ በርካታ ጸጋዎቻችን አቧራ የለበሱ ጸጋዎቻችን ትውልድ አሻጋሪ የሆኑ ወደ ሀብት ያልተቀየሩ አሉ። ከነኚህ ውስጥ አንዱ ይሄ ጃክፍሩት የሚባል ፍራፍሬ ነው። ጃክፍሩት በጣም ዘርፈ ብዙ ጥቅሞች አሉት። ኢኮኖሚያዊ፣ ማህበራዊ፣ ስነ ምህዳራዊ ከተተከለ ከ3 እስከ 5 ዓመት ጀምሮ ማፍራት ይጀምራል። ለምሳሌ በወራቤ አካባቢ 3 ዓመት ተኩል 4 ዓመት ይፈጃል። ወደ ቆላማው ስትሄድ በ3 ዓመት ተኩል አካባቢ ይደርሳል። አንዷ ዛፍ ከ10 ኩንታል እስከ 30 ኩንታል ድረስ ታፈራለች። እንግዲህ አሁን ገና አልተለመደም። በሌሎች ሀገራት ስለ ዋጋው ብዙ ማውራት አይቻልም። ይሄ ጉዳይ 100 እስከ 120 ዓመት በላይ መኖር የሚችል እድሜው በጨመረ ቁጥር ምርታማነቱ የምርት ጥራቱ እያደገ መሄድ የሚችል ነው። እንግዲህ ሙስሊሞቹ እንደምን ብለው ያው ሰደቀቱ ጃሪያ ማኖር ነው ለትውልድ ማለት ነው። ከድህነት ወደ ብልጽግና ያለው ጉዞም ማሳካያ መንገድ ነው። ዳችን በማልማት ክብርት ሚኒስትር፣ የተከበራችሁ አመራሮቻችን አሻራችሁን እዚህ ታላቅ ቦታ ብዙሃን የሚጎበኙት ብዙሃን የሚያዩት የሚማሩበት ቦታ ነውና እዚህ የምናስቀምጠው ነገር ታላቅ አሻራ ነው ለትውልድ ለቀጣዩም ትውልድ የሚሆን። ስለዚህ እዚህ ፍሬውን ትተክላላችሁ። ቀጥታ ፍሬው ይተከላል። ምንም ሌላ ነገር ማድረግ አያስፈልግም። እንዴት ይበላል? እንዴት ጥቅም ላይ ይውላል? እኔ ያው እርዱን እንደዚህ ፈጽመነው ማለት ነው። እርዱን ፈጽመነው እንበላዋለን። ይሄ ወርቅ ነው። ይሄ ፍሬው ነው። እንተክለዋለን፣ እንበላለን፣ እንተክላለን፣ እናጸድቃለን፣ ያው ውጤት እናገኛለን። ስለዚህ አሁን ይሄንን ሁሉም ሰው በቀላሉ የሚበላው የሚጣል ነገር የለውም። ይሄ ከዚህ ውስጥ አንድም ነገር ህንድ ላይ ይሄ ማሳላ ዶሳ ተብሎ ይሄ ቺፕስ የምንለው እንደ ቺፕስ ተሰርቶ ይበላል። ጥፍጥናው የተለየ ነው። ያውና ስንቱ ውሃ የባይላንድ ውሃ ነው አይቶ አይታለፉ ቧንቧ አይደል? አፍሬባው አፍራንቴ ነከኛን ልጅ ተፈቀኛ አፍሬባው አፍራንቴ ነከኛን ልጅ ተፈቀኛ አፍሬባው ያረፈሮ ተኮ ይብቼ ይፈጅረኮ አፍራንቴ ነከኛን መሬት ለመታሽኮ Tungaliya angkon ire Sainem lakashogin alanyo bakafiya Gundilam lakashiwo alanyo bakadriya Yoshaibam bakashiwo alanyo baguliya Igayem bakashiwo alanyo bakarkare Farazamu bakashiwo alanyo yablashire Lilbalam lilsachimu atam balkabatko Abe jananchinar mari laishiko Abay matash mari ye tere gore Abu ado wajo ya Başladı. Ya baka. Wada gol. Sigara demiyor. Sigara koy. Bu kadar tabii.
አደባስ እንዳያሳስተኛል አፍራን የነቀኛን አፍራን የነቀኛን አፍሬባ ያረበሮተኮ ጀፈጅረኮ አፍራን የነቀኛን ቦታ ሸሙደሻል Che te dici? ሲሚች ማገት ኮኔ ኡርማም ደበልኮኔ ብርድ ብርድ ይለኛል ልቦም ለበስኮ ዛሬም ደበልኮኔ ሪጀ ሪጀ ይለኛል ጅባሚ ገልባሚ ቦዘፊያፍ ተፍተኛል የቤቶ ንባረት ሽበል ይዘ ይለኛል መሬለሽኮ አቤዣነንቄናል አርስተኛ ትሪቪውን መቀመጫ እዚህ ኳስ ለሚካሄድ ልጆች እንትን እንዲሉ እዚህ ይሆናል። ቪአይፒ የሆኑ ሰዎች እዛ ይሆናሉ። ያው ተራሮቻችን ወንዞቻችንን የሚያመላክት ነው። ምንጩ ከቦታ ከዛፍ ስር ዛፉ ህይወት ኖሮት የውሃ ምንጭም እንደሆነ በአለቶቹ መካከል የሚፈልቅ ውሃ ህይወት እንደሆነ ለማሳየት ነው። ልጆችም እንትን እንዲማሩበት ወንዝ ዳር የሚበቅሉ ነገሮችም በብዛት ተተክለዋል። ለልጆች መማማሪያ ይሆናል። ቀጣይ የእያንዳንዱ እጽዋት ስም ሳይንቲፊክ ኔም እና አካባቢ ስም ይጻፍበታል። ይሄ ያው ነባር እንትኑ ምን ይመስል እንደነበረ ኤግዚስቲንግ እንትኑ የጂኦ ፓርክ አንዱ ፕሪንሲፕል በፓርኮች ውስጥ በአሁኑ ጊዜ እኛ ዞን አሁን በዓለም አቀፍ ደረጃ የጂኦ ፓርክ ሶስተኛው በአፍሪካ 2 ነው ያሉት። ሶስተኛ ሆኖ ምስራቅ ጉራጌና ይሄ ይመዘገባል። ለዛ የሚመዘገቡ ቦታዎች ማንኛ ቦታ መጠቀም ይቻላል፣ ግን ተፈጥሮን ሳይነካ መጠቀም እና ተፈጥሮ ማመላከቻ ነገር ይኖረው ስለተባለ ይሄ ኤግዚስቲንጉ ይሄ ቦታ ምን እንዲመስል እንደነበር ሰው ሊመራመሩ የሚችሉ ሰዎች አለቶቹ እንዳሉ ሳይነኩ ተቀምጠዋል። ባሉበት ነው ድንጋዮች። ይሄ ከ300 በላይ መሰብሰቢያ አዳራሾች ከኋላ የቪአይፒ ሻይ ቡና የሚባልባቸው ከጎንም ያሉት ነው። የእንግዶች ማረፊያው የካልቸራል እንትኑ ማሳያ የባህል ቤቱ ከፋውንቴኖች ጭምር በዙሪያ ሻይ ቡና የሚባልበት ቦታ ያለው ነው። ከዚህ ጀርባም የተጨማሪ ሻይ ቡናና የአካባቢ የሕክምና የሚጠቀሟቸው የመድኃኒት አይነቶች ተተክለዋል። እና የቅመማ ቅመምና የመድኃኒት እንትኖች አንድ ጋርደን አለ። እሱ አንድ በብዛት የሰራ ነው። ከላይት ሲስተሙ ነው። ይሄ ፋውንቴኖች ማሻአላህ ሰላም አንዱ ያው እንደዚህ ነው። አሁን ቤተሰብ እንደዚህ ነው። የራሳቸው እንትን ይዘው ሻይ ቡና ይዘው ምንጣፍ ይዘው እንደዚህ ነው የሚያሳልፍ ማለት እኮ የመዝናናት ፍላጎቱ አለ እኮ አክሰስ ስለሌለ ነው እንጂ በጣም ዮሸይበም በከይሴው አለኝ በጎሌያ ኢገም በከይሴው አለኝ በጋርጋሬ ፈረዘሙ በከይሴው አለኝ የብለሺሬ ልልበለም ልልሰጅሞ አደም በልቀበኮ አቤዣነኝ ጤናር መሬት ለሽጎ አበይ መታሽ መሬ የከይር ወሬ አቦ አቶ ዋሾ ያፋን እጆ በኘ እጆ ዋሽማቴቴ አፍሬ በሉ ያዩ Masaya
የሀገር ሽማግሌዎቻችን አብዱረሂም ገራድ ዲሌሞ ሸሙዜ መምሪያው ግቸውና ሸነስሮ እዚህ መተው ዱዓ እንዲያደርጉልን በሞራል ትሸኙልኛላችሁ፣ በክብር ትሸኙልኛላችሁ። ተዘቃዩል አላህ ትቂበላ እስካሁን መዋቅር ሰበብ የታይ ወጣ ሁሉም ካለ ያቂራይ የከተማገም ካለ ቂረና የታይ ሮሬን ቦሎች ተፋጅር ገባ ጀመርና ይሁን ቦሎቹን አፍራና እንጂናኔ ወሬ ጃንቆ ታዋሪ በሁሉም ወረደ እንደፍራና ዚና ዋሳጅን አለቂረና አሜሪካን አለቂረና የከተማገም አሚራን አለቂረና ነጋዴም አለቂረና ስንት ያቆመ ሰባን ስለት ወልዳያ ስለት ያያው ራግዲጅ ወልዳ በዲያየቱን ያያው ራግዲጅ የጦን ብራግዲጅ ወጥ ገባታ አቱጣ እኛም ፈየክ ሊንዝኔት ለቻነት አላህ ሙሰል ከሁሉም በላይ ደግሞ የብልጽግናችን መለያ የሆነው ለከተማችን ውበትና ቱሪዝም ዘርፍ ትልቅ ተስፋ የሰነቀው የወራቤ የወንዝ ዳርቻ ልማት ፕሮጀክት በስኬት አጠናቀን እንሆ ዛሬ በይፋ አስመርቀን ለማህበረሰባችን ክፍት ማድረግ ችለናል። ይህ ፕሮጀክት በ9 ሄክታር መሬት አካለን 6 ሄክታር መሬቱን ያለማን ሲሆን በዚሁም ውስጥ በርካታ ኩነቶች ማስኬድ የምንችልበትን እድል የሚፈጥር ነው። ሌላው በከተማችን የሚስተዋለውን የአገልግሎት አሰጣጥ ችግር ለመፍታት የአገልግሎት ማዘመን ስራዎችን ስንሰራም ቆይተናል። በተለይም የማዘጋጃ ቤት አገልግሎት ከወረቀት ንክኪ ነፃ ለማድረግ የተቀረጸ ኢኒሼቲቭ ወደ ተግባር ቀይረናል። በዚህም በማዕከላዊ ኢትዮጵያ ክልል ከሚገኙ ከተሞች አንደኛ ደረጃ በመውጣት እውቅና ያገኘን ሲሆን በኢፌዴሪ ከተማና መሰረተ ልማት ሚኒስቴር እንዲሁ አንደኛ ደረጃ በመያዝ እውቅና ማግኘት የቻልንበት ነው። ይህ አሰራር በርካታ የእንግልት ሂደት የቀነሰና የከተማዋን የገቢ አቅምም ጭምር ከፍ ያደረገ ነው። በተጨማሪም ለማህበረሰባችን የተሻለ አገልግሎት ለመስጠት የሚያስችል የከንቲባ ጽሕፈት ቤትና የአንድ ማዕከል ወይም የመሶብ አገልግሎት ማዕከል በ530 ሚሊዮን ብር ወጪ እየተገነባ ይገኛል። ይህም ፕሮጀክት በቅርብ ጊዜ ተጠናቆ ለህዝብ አገልግሎት ክፍት የሚሆን ይሆናል። ይህ ህንፃ እዚህ አጠገባችን ያለ ሲሆን ሁሉም ሰው ዞር ብሎ መጎብኘት የሚችልበትና በቅርብ ጊዜ ያጠናቀንም ለማህበረሰቡ አገልግሎት እንዲሰጥ የምናደርገው ይሆናል። ሌላው የከተማችን የቤት አቅርቦት እጦት ለማሻሻል 1123 ፕሎቶችን በመደበኛ ጨረታ በማውጣት ለማህበረሰባችን ማቅረብ ችለናል። ይህም ባለፉት 5 ዓመታት በተከታታይ እየሰራ ነው ሲሆን ሌላው በ5 ዓመቱ ውስጥ 156 የቤት ህብረት ስራ ማህበራትን ለተደራጁ የህብረት ስራ ማህበር ክፍሎች የቤት ባለቤት በመሆን የሚያስችል እድል መፍጠር የቻለ ሲሆን በዚህም ከ2496 ሰዎች የቤት ተጠቃሚ እንዲሆኑ ማድረግ ችለናል። ሌላው ይህ የወንዝ ዳርቻ ፓርክ የተፈጥሮ ውበቱን፣ ባህሉን ዘመናዊ አጣምሮ የያዘ የከተማ የጸጥታ ሙሉ በሙሉ የቀየረ ታላቅ ፕሮጀክት ነው። ይህ ስኬት የመጨረሻ ሳይሆን ነገ ታላቅነታችንና የብልጽግናችን መነሻ ነው። በዚህ መልኩ ሌላው በተጨማሪነት ለመስራት ዲዛይን ሰርተን አሁን በግዢ ሂደት ላይ ያለ ይህ ደግሞ ለከተማችን ሌላ ተጨማሪ ውበት የሚሰጥ ሌላ ፕሮጀክት ይኖረናል። ፓርቲያችን ብልጽግና ሰው ተኮር ነው። በመሆኑም በማህበረሰባችን የዕለት ተዕለት ኑሮ ጫና ለመቀነስ በከተማ የሰንበት ገበያዎችን በማቋቋም አምራች ሸማችን በቀጥታ በማገናኘት የዋጋ ንረትን ለመከላከል ሰፊ ጥረት እየተደረገ ይገኛል። ለወጣቶችም በማምረቻ መሸጫ ማዕከል ግንባታ ሰፊ ስራ ዕድል መፍጠር ችለናል። በመጨረሻም እነዚህ ፕሮጀክቶች የጋራ ጥረቶቻችን የህዝባችን የልማት ጥማትና የመንግስታችን ቁርጠኝነት ውጤቶች ናቸው። ለዚህ ስኬት መገኘት ሌሊትና ቀን ለደከማችሁ አመራሮች፣ በተለይም ለዞን የፊት አመራሮች፣ ስታግዙ ለነበራችሁ ባለሀብቶች፣ ባለሙያዎች፣ ተቋራጮች፣ መላው የወራቤ ከተማ ነዋሪዎች እንዲሁም ይህ ፕሮግራም እንደዚህ ያማረ እንዲሆን ስፖንሰር ላደረጋችሁን አካላት ሁሉ የላቀ ምስጋናዬን በከተማ አስተዳደሩ ስም ማቅረብ እወዳለሁ። ልማታችን ይቀጥላል። ወራቤ የብልጽግና ተምሳሌት መሆኗን ታረጋግጣለች። ዛሬ የምናስመርቀው ይህ የወንዝ ዳር መዝናኛ ስፍራ ዝም ብሎ የተሰራ ፓርክ ወይም መዝናኛ ብቻም አይደለም። ይህ ፕሮጀክት በሀገራችን የተጀመሩና በተግባር የተመሰከረላቸው ያሉ የብልጽግና እሳቤዎች በወራቤ ምድር ማሳያ ተደርጎ የሚወሰድ ነው። ለከተማችን አዲስ ውበት፣ አዲስ ገጽታንም ያላበሰ ነው። የብልጽግና እሳቤ በዋና መሰረቱ እንግዲህ
ሰው ተኮር ሰውን ማዕከል ያደረገ ነው። በዚህ ሂደት ለዜጎቻችን ምቹ የሆኑ ስፍራዎችን የመፍጠር ጉዳይ ትኩረት ሰጥተን ስንሰራ ቆይተናል። የከተሞች ሆነ የገጠር ዜጎች ምርትና ምርታማነት የሚያሳድጉ ጉዳዮች ትኩረት አድርገን ሰርተናል። በአጠቃላይ በግብርናው ከ26% በላይ የምርት እድገት አስመዝግበናል። እነዚሁኑ የልማት እንቅስቃሴዎች ከተማና ገጠርን ለማስተሳሰር ሰፊ የመሰረተ ልማት ስራዎች ሰርተናል። አንዱ ማነቆ ከነበረው የመሰረተ ልማት ውስጥ የኃይል አቅርቦት ስለነበረ መሪዎቻችን ሁሌም ቃል የገቡትን በመፈጸም ቢመካይሙ በልዳሌህኔ ቡርዳ አላንዙዊ ወቅት ኢለ መካይማ ማላደጎን ሐውጀ ሰብስቴሽን ይከመልናን ያቱም ጊስት ሙፈሪያት ገናሚ ጃደባሉ ጊዝ አጅረክ ያቴንሱ ያን ጊዛዶን ሂታይ ለበለ ዘማን ከተመነዋ ቡርደን ያሌ ቃነን ጊዝ ሀበይ ተስባለ ሙሀበይ ተስባለ ነው። ይህ ውብ ስፍራ እንግዲህ ወጣቶቻችን የሚደሰቱበት ነው። በቀጣይ ሰፊ የሥራ ዕድልም የሚፈጥር ነው። በጋራ ተባብረን በሰራንባቸው ጉዳዮች ሁሉ በዞናችን ትልልቅ እሳቤዎችን ይዘን በተግባር አሳይተናል። ይህ በቀጣይ የሚጠናከርና ቀጣይነት ባለው መልኩ ዜጎቻችን ማሳደግ በሚችል መልኩ ለመስራት ስኬቶችን አስመዝግበናል። ስኬቶች ብቻ ሳይሆን ደግሞ ትልቅ ትልሞች አሉ። በመደመር ጉዟችን ወደፊትም ይበልጥ ተባብረን ተጋግዘን የተሻለ ነገን እንገነባለን የሚል ሙሉ እምነት አለኝ። እጅግ አድርጌ አመሰግናለሁ። በዛሬው ዕለት ከጠዋት ጀምረን የወራቤን መጻኢ ዕድል የሚጠቁሙ በርካታ የወራቤን ህዳሴ የሚያበስሩ በርካታ የልማት ስራዎችን ስንመርቅ ውለናል። ብልጽግና ፓርቲ የብልጽግና አመራር በየደረጃው የገባውን ቃል የሚያከብር ከናባባሉም የብልጽግና ቃልን በተግባር የሚለው እሳቤ በተጨባጭ መሬት ላይ ወርዶ ያየንበት ነው። ላለፉት ዓመታት ኢትዮጵያ አዲስ የልማት ጉዞ፣ የዲሞክራሲ ስርዓት ግንባታ ጉዞ የጀመረችባቸው የለውጥ ዓመታት ለመስራት አይደለም ለማሰብም አስቸጋሪ መስሎ የነበሩ ጉዳዮችን እንደ ሀገር ያሳካንበት ትልልቅ ድል ያስመዘገብንባቸው ዓመታት ናቸው። ይሄ ምናልባትም በሩቅ ሆነን የምናየው ሳይሆን ባለፉት ጊዜያትም ወራቤ ከተማ ምን እየሰራ እንደሆነ ተንቀሳቅሰን ለማየት ሞክረናል። የህዝብ ተጠቃሚነት እንዴት እየተረጋገጠ እንደሆነ አይተናል። ልማት ብለን ስንል ከህዝብ ተጠቃሚነት ውጪ የሚታሰብ ልማት አይደለም። ስለ ልማት ስናነሳ ወጣቶቻችንን ወደ ስራ ማስገባት የምንችልበትን የማህበራዊ ልማት ተጠቃሚነትን ማረጋገጥ በሚያስችል ደረጃ እየታዩ ያሉ ልማቶች ናቸው። ቅድም እየጎበኘን ስንመጣ እናት ልጆቿን ቤተሰቧን ይዛ ሙሰላዋን መስገጃዋን ዘርግታ ለመዝናናት ቁጭ ብላ አይተናል። ስልጤ አሶት ብቾታዮን አፉሎትም ንሸጦትም ሚሽልቢያን የቀበሌ ናራይ ሜሉን ያንበሎት ለብልሚ ቅብለ ይረክቡያን ብለባሸ ዞፍን ገደ ንሻሽጦት ያትኬሽ ዮልሂን ካለ ታስናዱንያን በሎትን ይህ በሎት አኩያንጄ ነ ህንሽ ያለ ቀልቀሌ ወልድ ይትፌቀር ቢያኔት ለናረይ ኤት በሰጋርከ በሰጋር ረክ ለመጥክ ሙጥ ባለ ይልቢያን ናር በሎትን ይህን ካለ ኤት ተረሶትከ አደክ ሊያሌቅ የሳድባደክ ሊቻቻል ሰበሊ ረክቡይ ያቀሌን አሳዌ ሊልቡይ ያቀሌን ወባጀ ሊያስቡይ ያቀሌን እንደዚህ አይነቱ ሰብአዊ ልማት ብልጽግና እድገታችን ሁለንተናዊ ነው ብለን ስንል ያስተሳሰብም የስነ ምግባርም እድገቶችን ጭምር ማምጣት ይፈልጋል። እዚህ ቦታ ላይ
የስልጤ ባህላዊ ቤቶች አሉ። የስልጤ የሰርግ ስነ ስርዓት ለማካሄድ የሚያስችል ራሱን የቻለ ስፍራ አለ። በስልጤ አካባቢ የሚበቅሉ የተክል አይነቶችን ማሳየት የሚያስችል ቦታ አለ። የተፈጥሮ ሀብቶቹን ማሳየት ያስችላል። ይሄ ቦታ ለአይን እንኳን የሚከብድ የነበረ ቦታ ነው ለሚያልፍ ሰው። የብልጽግና ሐሳቤ እንደዚህ የሞቱ የነበሩ ቦታዎችን ስፍራዎችን ህይወት ዘርተው አገልግሎት መስጠት የሚያስችሉ እንዲሆኑ አድርጎ በሁሉም አካባቢ እየተሰራ ነው ያለው። አይ እዚህ ጥሩ ነበር ግን የሚባል አይደለም ማለት ነው። የትኛውም ቦታ ላይ ስንሄድ የምናየው ነው። ከዘብኮይ ታንዙ ያማሎን ላቱም ተይታይት ረሼ ገና ህነ ይመጠግዚ ላንሰ በነግድነት ሊመጫ ቀላን ግን አያም በሶጅ የተረክቦ ያሙይ አቱም ተበሎትን ያውጄ ዘማን ይታኤ ተናራ ያውጄ ሆሽ ዘማን ይታኤ ተናራ እነዛን ይታኤ ተለ የድበልቲሉ ይደብላን በሎትን ብልጽግና አመራር ከጀመረበት ጊዜ ጀምሮ የተሰራው 8 ዓመት ሙሉ የተሰራው ስራ የ80 ዓመት ያክል ጉልበትና አቅም ያለው ስራ ነው። ለዚህ ደግሞ ከኛ ማህበረሰብ በላይ ምስክር መሆን የሚችል ያለ አይመስለኝም። በየቦታው በየአካባቢው የሚገኝ ማህበረሰብ እንደመሆኑ መጠን ይሄ ልማት እዚህ ዞን ነው ያለው እዚህ ዞን ይጎላል የሚባል አይደለም ማለት ነው። በመላው ኢትዮጵያ እየተካሄደ ያለ ልማት ነው። የስልጤ ዞንም አንዱ የኢትዮጵያ አካል እንደመሆኑ መጠን የነዚህ ልማቶች ተቋዳሽ ነው። በመንገድ መሰረተ ልማት ረገድ ሰፊ ስራ ተሰርቷል። በትምህርት ተቋማት ረገድ በጣም ሰፊ ስራ ተሰርቷል። ወራቤ ላይ ብቻ አይደለም። በግብርና ልማት ረገድ ቅድም ሲነገር እንደነበረው አርሶ አደራችን ኤክስፖርት ማድረግ ጀምሯል። በፍራፍሬ ልማት፣ በሰብል ልማት፣ በእንስሳት ሀብት ልማት እዚህ በወጣቶች እየለማ ያለውን የዶሮ እርባታ ጨምሮ በርካታ ስራዎች እየተሰሩ ነው ያሉት። እነዚህ ስራዎች ይበቃል ሳይሆን ጀምረናል ነው ያልነው። ዛሬ ያለንበትን ቦታ ጨምሮ የወራቤ የውስጥ ለውስጥ አስፋልትን ጨምሮ የኢንዱስትሪ መንደር ጠዋት ሲያስመረቅ ነው ሳብስቴሽን ጤና ጣቢያ እነዚህ ሁሉ ልማቶች ከህዝብ ፍላጎት አኳያ የበለጠ ተጠናክረው የሚሄዱ እንጂ የሚቆሙ አይደሉም ማለት ነው። ብልጽግና ይበቃኛል ሰርቻለሁ አይደለም ያለው ጀምሬያለሁ ነው ያለው። ጀምሬያለሁ የሚታይ የሚቆጠር የሚጨበጥ የሚዳሰስ ውጤት ግን አስመዝግቤያለሁ። ህዝቡ ብርቱ ሰላም ወዳድ ከነዱዓው ያ ሰላም ነው አይደለም? እድገታችንም ያ ሰላም ነው። መጥፎ ነገር ሲያዳምጥም ምን እያለ ነው? ተበርቼ ሰላም አይደለም? ሰላም ለስልጤ ህዝብ አልፋና ኦሜጋው ነው። መጀመሪያውም መጨረሻውም ነው። ከሰላም ጋር ያለው ቁርኝት ለሰላም ያለው ፍላጎት በጣም ትልቅ ነው። ይሄንን በዞን ውስጥ ተግባራዊ ማድረግ ተችሏል። ይበልጥ ማጠናከር ይበልጥ መጠበቅ ያስፈልጋል። ከዚህ አኳያ እንደ ሀገርም ሰፋፊ ስራዎች እየተሰሩ ነው ያሉት ከሰላም አንጻር። እኔ የወራቤም ይሁን የስልጤ ዞን ካለፉት አመታት በላይ መጪው ጊዜ የበለጠ ያጓጓኛል። የእናንተን አላውቅም። በአጭር ጊዜ ይሄን ሁሉ ነገር ማድረግ ከተቻለ በቀጣይ አመታት ዞኑ ከአዲስ አበባ ካለው ቅርበት አንጻር ለሁሉም አይነት ልማቶች ካለው ምቹነት አንጻር ከማህበረሰቡ ከህብረተሰቡ ታታሪነት አንጻር መንግስት በአገር ደረጃ አሳካቸዋለሁ ብሎ ያዛቸው ትልልቅ ግቦች ከአመራር ትጋት ጋር ተዳምረው በእርግጥም የብልጽግና አንድ ማሳያ ማዕከል ለመሆኑ ፍንትው ብሎ የሚታይ እውነት ነውና ይሄንን ባሉን የተፈጥሮ ሰው ሰራሽ ሀብቶች በህዝብ በመንግስትና በህዝብ ትብብር
እውን ማድረግ ከቻልን የመሰረትነውን የኢንዱስትሪ ዞን ወደሚቀጥለው ምዕራፍ ማሸጋገር ከቻልን የወራቤ ተስፋ በአጠቃላይ በስልጤ ዞን ውስጥ ሊኖር የሚችለው ልማት በቀጣይ ደግሞ እንደ ካሌድ ድጆ አይነት ፕሮጀክቶች ብዙ ሳይቆዩ ይጠናቀቃሉ። በእርግጠኝነት ይጠናቀቃሉ። ምናልባትም የሚቀጥለው ዓመት መጨረሻ ድረስ አገልግሎት ለመስጠት የሚያስችል ዝግጁነት ይፈጠራል ብለን እናምናለን። አካባቢውን ልክ እንደዚህ ሌላ የውበት መዳረሻ፣ ሌላ የልማት መዳረሻ ማድረግ ስለሚያስችል እነዚህ የጀመርናቸውን ልማቶች ጨምሮ አዳዲስ የምንጀምራቸው ልማቶች አካባቢውን በትልቁ የሚቀይሩ ወጣቶቻችን ሰፋፊ የስራ እድል እንዲያገኙ የሚያደርጉ ዩኒቨርሲቲያችን በቅርበት አለ። የቴክኒክና ሙያ ስልጠና ተቋም በቅርበት አለ። በእነዚህ ተቋማት አማካይነት ወጣቶች ክህሎት የታጠቁ ሆነው መገኘት ከቻሉ ሊፈጠሩ የሚችሉ የስራ እድሎች ሰፋፊ ናቸው። የእኛን ብርታት የእኛን ትጋት የሚፈልጉ ጉዳዮች እንዳሉም እንደ ማህበረሰብ ልንሰራባቸው የምንችላቸው እና የሚገቡ ጉዳዮች መኖራቸውንም እግረ መንገድ ለማስታወስ እፈልጋለሁ።